ሰበር መረጃ የጠቅላይ ሚኒስትሩ የዶክተር አብይ ልጅ የመጀመሪያ ልጁ በፋኖ ቁጥጥር ስር ዋለች። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? በያላችሁበት ቸር ይግጠማችሁ ቸር ሁኑ እያልን የዕለቱን ሰበር መረጃ ወደ እናንተ የምናቀርብ ይሆናል። በትናንትና ዕለት የዶክተር አብይ የመጀመሪያ ልጅ የሆነችው ሴት ልጁ በፋኖ ቁጥጥር ስር ዋለች። ባላሰበችው ባልገመተችው ሁኔታ ተይዛ ዶክተር አብይን ስልጣን ትለቃለህ ወይስ የአማራ ሕዝብ ላይ እስከዛሬ ሲፈጽም የነበረውን በደል ሁሉ ልጅቷ ላይ እንፈጽምባት እያሉ እያስፈራሩት ነው። ዛሬ ጠዋት ላይ ወደ 4 ኪሎ ቤተ መንግስት አንድ ደብዳቤ ተልኳል። ወይ ልጅህን ወይ ስልጣንን ትመርጣለህ። ልጅህን ከመረጥክ ስልጣንህን በዚህ በምንሰጥህ 2 ሳምንት ውስጥ በገዛ ፈቃድ ሽረ አልፈልግም ብለህ ትወርዳለህ። አይ ካልክ ደግሞ መመርጠው ስልጣኔ ነው ልጄን እንዳሻችሁ ካልክ እስከዛሬ የአማራ ሴቶች ላይ ሲፈጽም የነበረውን ታዛዦች ከስር የአማራን ሴት ልጆች ሲያረጉ የነበረውን በሙሉ ዛሬ ልጅቷ ትቀበለዋለች የሚል አጠር መጠን ያለ የማስጠንቀቂያ ደብዳቤ ወደ 4 ኪሎ ቤተ መንግስት ተልኳል። ይህንን የሰሙት የጠቅላይ ሚኒስትሩ ባለቤት ቀዳማዊ ዝናሽ እጅግ በጣም ተረብሸዋል። ልጄን አምጣ፣ ስልጣኑ የራሱ ጉዳይ፣ እኔ ስለ ስልጣን አይመለከተኝም፣ ልጄን ግን አደራ፣ ልጄን ካለችበት አምጣ እያሉ ዶክተር አብይን እያስጨነቋቸው ይገኛሉ። ዶክተር አብይ በዚህ ሰዓት ግራ ገብታቸዋል። ምክንያቱም እጅግ በጣም ጓዷቸውን የስራ ባልደረቦቻቸውን መክዳት ደግሞ የማይታሰብ ነው። በዚህ ሰዓት የዶክተር አብይ የስራ ባልደረቦች እስከዛሬ እኛ ልጆቻችንን፣ ቤተሰቦቻችንን፣ ሚስቶቻችንን፣ እናት አባቶቻችንን፣ እህት ወንድሞቻችንን ለዚህ ለብልጽግና ፓርቲ ስንል ብቻ በያሉበት ስንቱን ሰውተናል። ዛሬ አንዳንተ ልጅ በፋኖ ቁጥጥር ስር ዋለችና ምን ይምጣ የሚል ፍጥጫ ገጥሟቸዋል። ምን መምረጥ ምን ማድረግ እንዳለባቸው ግራ የገባቸው ጠቅላይ ሚኒስትሩ በዚህ ሰዓት ምርጫቸው ያደረጉት ቁጭ ብሎ ማልቀስ ነው። ግፍ ምንም ይሁን ምን ተመልሳ ትመጣለች ነው ቃሉ። የፋኖ ደጋፊዎች ደግሞ እንዴት ይህን ምርጫ ትሰጡታላችሁ? ስንቱን የአማራ ቤት ያስለቀሰ፣ ስንቱን የአማራ ሴት ልጆች እንዲደፈሩ ያስደረገ ይህንን ሁኔታ እንዴት ምርጫ ውስጥ ተከቱታላችሁ? እሷን እስከ ዛሬ የአማራ ሴቶች፣ የአማራ እናቶችና የአማራ ሰዎች ላይ ሲፈጸም የነበረውን ግፍ በሙሉ እሷ ላይ ይፈጸም እንጂ እንዴት በቀላሉ ስልጣኑን ከከዳ እንዴት ልጅቷን እንደምትፈቱ ትነግሩታላችሁ የሚል እንግዲህ ፋኖም ከተከታዮቹ ቅሬታ አቀርቡበታል። ዘመነ ካሴ አሁን ላይ በቃሉ እንደሚገኝና እውነት በሰጠው በ4 ሳምንታት ውስጥ ስልጣኑን ከለቀቀ ልጅቷ ምንም ሳትሆን እንደሚመልስ ተናግሯል። ሁኔታው ግን ብዙ ተቃውሞችን እየፈጠረበት ይመስላል። ግማሾች ደጋፊ አይሆንም፣ አሁኑ ስትሰቀል አሁን የአማራ ሕዝብ ላይ ሲሆን ሁሉ የታየው እስከዛሬ ይፈጸምባት እያሉ እጅግ በጣም እያበረታቱት እየተቆጡ ይገኛሉ። ዶክተር አብይ በዚህ ሰዓት ምን መምረጥ እንዳለባቸውም ተጨንቀዋል። ወይዘሮ ዝናሽ የሆነው ይሁን ልጄን ግን አምጣልኝ እያሉ እያፋጠጧቸው ይገኛሉ። አዲስ መረጃ ሲኖር በዚህ ሁኔታ ወደ እናንተ የምናቀርበው ይሆናል። እናንተም ኮሜንት ላይ እስኪ ጠቅላይ ሚኒስትሩ ማንን ይመርጣሉ? ስልጣናቸውን ወይስ ልጃቸውን? ይሄ ከባድ አጣብቂኝ ነው። የሚመስላችሁን ኮሜንት ላይ አስቀምጡልን። ቸር ዋሉ። አዲስ መረጃ ሲኖር በፍጥነት እናደርሳለን።